እግዚአብሔር አባታችን ከልጁም ከጌታችን ኢየሱስ ክርስቶስ ማህያዊ ከሆነ መንፈስ ቅዱስ ምሕረትና ጸጋ ፍቅርና ሰላም ከሁላችን ጋር ይሁን። እንኳን ለታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ የቃል ኪዳን በዓል አደረሳችሁ አደረሰን። ከመረጥኩት ጋር ቃል ኪዳኔን አደረኩ። መዝሙር 88 በቅንፍ 89 ቁጥር 3 የዘመናት መጋረጃ ሲገለጥ የመንፈሳዊ ታሪኮች ሲወሱ የሰው ልጅን መንፈስ በእምነት በተስፋና በፍቅር የሚያነቃቁ ሚስጥራት ይገለጣሉ። ከነዚህ አስደናቂ ሚስጥራት አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብርሃን ምሰሶ ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ እግዚአብሔር ማደሪያ ለዓለም ሁሉ የቅድስና ራያ የሆነው ታላቁ አባት የአቡነ ገብረ መንፈስ ቅዱስ ሕይወት ነው። ስማቸው ብቻ ለአንደበታችን ጡም የሆነ በልቦናችን ውስጥ የመንፈሳዊነትን ነበልባል የሚያቀጣጥል በታምራት የተሞላ ሕይወታቸው ደግሞ የእግዚአብሔርን ታላቅነት በግልጽ የሚያሳይ ነው። በሚሊዮኖች ዘንድ በፍቅር አቦዬ እየተባሉ የሚጠሩት እኒህ ታላቅ ቅዱስ ከመደበኛው የሰው ልጅ ሕይወት እጅጉን የላቁና በልዕልና የተጓዙ ልደታቸው መለኮትን በማወደስ የጀመሩ ሕፃንነታቸውን በመንፈስ ቅዱስ ግብር የተጠበቁ ገድላቸው ደግሞ በፍጹም ተጋድሎና ለሰው ልጆች ምሕረትን በመለመንና የብዙ ትሩፋትን በማከናወን ከእግዚአብሔር ጋር የተነጋገሩ እንዲሁም ሥላሴን በጀርባቸው ያዘሉ ጽኑ ደገኛ የርኅራኄና የብዙዎች አባት አቡነ ገብረ መንፈስ ቅዱስ ከጥንታዊቷ የግብጽ ምድር አሸዋማ በረሃዎች ጀምሮ በረጅሙ የናይል ወንዝ ዳርቻዎች እስከ ኢትዮጵያ ታላላቅና ምስጢራዊ ተራሮች ድረስ የእሳቸው እግር ያልረገጠበት ምድር ጸሎታቸው ያልደገፈው ነፍስ የለም ማለት ይቻላል። በዚህ የዩቲዩብ ቪዲዮአችን የእኒህን ቅዱስ አባት ታሪክ ከብዙ በጥቂቱ ከምሉ በክፍሉ እንዳሰሳለን። ስለ ልደታቸው አስገራሚ ምስጢር ከእግዚአብሔርና ከቅድስት ድንግል ማርያም የተቀበሏቸውን በረከቶች በአረቢያ ምድር ስላከናወኑት ታምራትና ምሕረት እንዲሁም የአራዊት ወዳጅ የሆኑበትን ገድላቸው እንመለከታለን። በተለይም ደግሞ ለመላው የኢትዮጵያ ሕዝብ ሲሉ በዝቋላ ባህር ውስጥ 100 ዓመት ሙሉ ተዘግዝቀው የለመኑትን ምልጃና የተቀበሉትን ታላቅ ቃል ኪዳን እንቃኛለን። ይህ ታሪክ በኑሯችን ውስጥ ለእምነት ያለንን ጥብቅና የሚያድስ ለትዕግስትና ለፍቅር አዲስ ትርጉም የሚሰጥ የቅዱሳንን ምልጃና ኃይል የምንረዳበት ልዩ ተሞክሮ እንደሚሆን ተስፋ አድርጋለሁ። ልባችሁን ከፍታችሁ መንፈሳችሁን አዘጋጅታችሁ አብራችሁን ወደዚህ አስደናቂ መንፈሳዊ ጉዞ እንድትቀላቀሉና ሐሳባችሁን ኮሜንት ላይ ቪዲዮውን ከወደዳችሁ ደግሞ ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን ታሳዩ ዘንድ በአቡነ ገብረ መንፈስ ቅዱስ ስም ተጋብዛችኋል። ታሪካችን የሚጀምረው በግብጽ ኒሳ ከተማ ነው። የአቡነ ገብረ መንፈስ ቅዱስ ወላጆች ቅዱሳን ስምዖንና አቅሌስያ ለ30 ዓመታት ያህል ልጅ ሳይወልዱ በሐዘን ኖረዋል። አንድ ቀን እመቤት አቅሌስያ በቤተ እግዚአብሔር ከስዕለ ሥላሴ ስር በጸሎት ስትማጸን ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከቅዱስ ሚካኤልና ገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ መጥምቁ ዮሐንስና ነብዩ ኤልያስ የሆነ ልጅ እንቺ ተቀበይ የሚል መለኮታዊ ድምጽ ሰማች። ይህ ድምጽ የእግዚአብሔር የመስጠት ቃል ኪዳን ነበር። በመጋቢት 29 ቀን እመቤት አቅሌስያ ጸንሳ በታኅሳስ 29 ቀን ደም ግባቱ እጅግ የሚያምር ወንድ ልጅ ወለደች። መልአኩ ቅዱስ ገብርኤልም የዚህ ልጅ ስሙ ገብረ መንፈስ ቅዱስ ይሁን አላት። ትርጓሜውም የመንፈስ ቅዱስ ሥራ ማለት ነው። ታምሩ ግን በዚህ ብቻ አላበቃም። ሕፃኑ ከተቀመጠበት ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰግዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ብሎ አመሰገነ። ገብረ መንፈስ ቅዱስ በተወለዱለት እናታቸው ሳትታቀፋቸው ጡትም ሳይጠቡ በመንፈስ ቅዱስ ግብር ለ3 ዓመታት ቆዩ። ይህ ታምራዊ የልጅነት ጊዜ ለመጪው ታላቅ የቅድስና ሕይወት ማሳያ ነበር። 3 ዓመት ሲሞላቸው እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን ሕፃኑን ከእናቱ ክንድ ተቀበል፣
ብዙ ገዳማውያን ወዳሉበት ገዳም ወሰደውና ከበራቸው አስቀምጠው አበምኔቱንም ሕፃኑን ከበር አንስተህ ካንተ ዘንድ አኑረው ስለ ልብሱና ስለ ምግቡ አታስብ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡ መንፈሳዊ ነው ይኸውም ከእግዚአብሔር የሚወጣ ቃል ነው ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት አዘዘው ቅዱስ ገብርኤልም ሕፃኑን ከናቱ ክንድ ወስዶ በክንፎቹ አቅፎ እስከ ሰባቱ ሰማያት አውጥቶ በስላሴ ፊት አቅርቦ አስባረከው ጌታችንም ወደ እናቴ ወደ ድንግል ማርያም ወሰድና ተባርከው አለውና ወስዶ እመቤታችንን ባረከችው ከዚህ በኋላ ሕፃኑ ከአዳም ጀምሮ እስከ ሄሮድስ ዘመን ድረስ በግፍ የሞቱት ሕፃናትን ጨምሮ በነቢያት በሐዋርያት ጻድቃን ሰማዕታት ደናግልና መነኮሳት ሁሉ ተባርከው የዓለም መድኃኒት ጌታችን ኢየሱስ ክርስቶስ በመንግስቴ ከኔ ጋር ተነግሳለህና ደስ ይበልህ በርታ የሚደርስብህንም ሁሉ ታገስ ብዙ ነፍሳትን ባንተ ምክንያት ይድናሉ ሰላም ካንተ ጋር ይሆናል ብሎ ታላቅ ቃል ኪዳን ሰጣቸው ከዚህም በኋላ መልአኩ ሕፃኑን አባ ዘመደ ብርሃን ወዳለበት ገዳም አወረደውና ከበር ላይ አስቀምጦ ለአበምኔቱም ሁሉን ነገረው አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ ቤተክርስቲያንን ትምህርት ሁሉ ያስተማረ አሳደገው አባታችንም ትምህርታቸውን በጨረሱ ጊዜ ዲቁና ተቀብለው እንደ ቅዱስ እስጢፋኖስ ጸጋንና ሞገስን የተመሉ ሆኑ ቅስና ተቀብለው በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ ልክ እንደ ሐዋርያትም የታምራትና የፈውስ ሀብት ተሰጣቸውና ደዌያንን የሚፈውሱ ሙታንን የሚያነሱ አጋንንትን የሚያወጡ ሆኑ መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ ያሳረጋቸውና ከእግዚአብሔር ፊት አቆማቸው ያን ጊዜም ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎት ከሲኦል የምታወጣቸው ብዙ ነፍሳት አሉ ደዌያንንም ተፈውሳለህ ከእንግዲህ ወዲህ ከሰው ተለይተህ ወደ ጫካ ገብተህ ከአንበሶችና ከነምሮች ጋር ኑር አላቸው አባታችንም ጌታችንን የሰጠኸኝ እነዚህ አንበሶችና ነብሮች ምን ይመገባሉ አሉት ጌታችንም የረገጥከው መሬት ይልሳሉ በዚህም ይጠግባሉ ወደኔም እስክትመጣ ድረስ ይኸው ምግብ ይሆናቸዋል አላቸው ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጠጉር በቀለላቸው የጠጉራቸው ርዝመቱ 1 ክንድ ከሰንዘር ነበር አባታችንም በመድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ አራዊትም ሁሉ እየሰገዱላቸው ይገዙላቸው ከእግራቸውም በታች ይተኙ ነበር ለጸሎትም በሚቆሙበት ጊዜ አብረዋቸው ይቆማሉ አባታችንም በታላቅ ተጋድሎ ሲኖሩ ከፈወሷቸው ሕሙማን ብዛትና ሰዎች ስራቸውን በማወቃቸው ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያውቀኝ አገር ሄዳለሁ ብለው ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ ሰውነታቸው አልቆ ካጥንታቸው ጋር ተጣበቀ ፍራፍሬም ሆነ ምንም ነገር አይመገቡም ውሃም ፈጽሞ አይጠጡም ቅዱሳን መላእክትም ዘወትር ይጎበኟቸው ነበር ስለ ምግባቸውም ሰማያዊ ህብስት አምጥተው ይሰጧቸዋል ነገር ግን አባታችን ያንን ህብስት አይመገቡትም ይልቁንም ጽዋውን ባሸተቱት ጊዜ እንዲሁ ይጠግባሉ ይረካሉ በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የሳድ እንኳን ተገልጦ ስሉስ ቅዱስ በአንድነት በሶስትነት እንዳለ ተገለጡላቸው ጌታችንም ካጸናቸውና ካበረታቸው በኋላ ወዳጄ ሆይ ምን ትሻለህ የምትጠይቀኝስ ነገር ምንድነው የመረጥኩ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ተወዳለህ አላቸው አባታችንም አምላኬ ሆይ ይህን ልታደርግልኝ አይገባኝም በፊትስ ሞገስን አግኝቼ እንደሆነ የገቡታን ሰዎች ማርልኝ እነርሱ ኃጣን ናቸውና አንተ ንስሐን ለማይሹ ጻድቃን አልመጣህምና ኃጣንን ወደ ንስሐ ልትመልስ ነው እንጂ አሉት ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም እንደ ሸርነቴም ስምን የሚጠሩትን መታሰቢያን ያደረጉትን ኃጣንን ምሬልሃለሁ የለመንከኝንም ሁሉ አደርግልህ ዘንድ ቃል ኪዳኔን ሰጥቻለሁ አላቸው ይህንን ቃል ኪዳን ሲቀበሉ እድሜያቸው 300 ዓመት ነበር ጌታችንም የመላእክት አለቆችን ስለ ወዳጄ ገብረ መንፈስ ቅዱስ ምልጃ
ወደ ገሃነም ሂዱና የኃጥአን ነፍሳት አውጡ ከስራታቸውም ፍቷቸው አላቸውና እነርሱም የገቦታን ሰዎች 3000 ነፍሳት ከሲኦል አውጥተው ወደ ገነት አስገቧቸው። ከዚህም በኋላ እግዚአብሔር አቡነ ገብረ መንፈስ ቅዱስን አሁንም ወደ ኢትዮጵያ ሂድ በዛም ከሲኦል የምታወጣቸው ነፍሳት አሉ አላቸው። አባታችንም አምላኬ ሆይ ወደዛች ሀገር ማን ያደርሰኛል አሉት። እግዚአብሔርም እኔ በስልጣኔ ያደርሳለሁ ካላቸው በኋላ ከርሳቸው ተሰወረ። አባታችንም 60 አንበሶችና 60 ነብሮች እየተከተሏቸው ወደ ኢትዮጵያ መጡ። ብርሃናዊ መልአክ ቅዱስ ገብርኤልም ከነዚሁ ተከታዮቻቸው ጋር በነፋስ ሰረገላ ጭኖ ምድረ ከበዳ ደረሳቸው። ዳግመኛም ደብረ ቅዱስ ወደሚባለው ወደ ዝቋላ ወሰዳቸው። አባታችንም በውሃው ዳር ቆመው ምስራቁንና ምዕራቡን ሰሜኑንና ደቡቡን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስታወት እንደሚያይ የኃጥአንም ሥራቸው በአባታችን ፊት እንዲሁ የተገለጠ ነበር። አባታችንም የኢትዮጵያን ሰዎች ኃጢአታቸውን በግልጽ በተመለከቱ ጊዜ ተወርውረው ወደ ባህሩ በመግባት ተዘቅዝቀው መጸለይ ጀመሩ። ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስምህ እያለሁ ብለው 40 መዓልትና 40 ሌሊት ቆዩ። ነገር ግን መላ ኢትዮጵያ ሁሉ ካዳነች ከዚህ ባህር እንደማይወጡ ለመላኩ መለሱ። መላኩ እንዲወጡ ነግሯቸው ነበርና በዚህም ምክንያት 100 ዓመት ሙሉ በባህር ውስጥ ተዘቅዝቀው ሲጸልዩ ኖሩ። በዚህ ታላቅ ገድል ደማቸው ፈሶ አለቀና ውሃው ደም መሰለ። ስጋቸውም አልቆ አጥንቶቻቸው እንደበረዶ ሆኑ። 7300 የሚሆኑ አጋንንትም ከአራቱም አቅጣጫ እየመጡ ሰውነታቸውን በፍላጻዎቻቸው ይወጓቸው ነበር። ጌታችንም መጥቶ ከባህሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያ ምሬልሃለሁና ተነስ ከባህሩ ውጣ አላቸው። አባታችንም አጥንታቸው እንደ መርፌ ቀዳዳ ተበሳስቶ ፈጽመው ደክመው ነበርና ጌታችን በክቡራን እጆቹ ሁለንተናቸውን ቢዳሰሳቸው እንደ ቀድሞ ደህና ሆኑ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስ ምድረ ከብድ እንደደረሱ እንደ አምድ ተተክለው 7 ዓመት ቆመው ጸለዩ። በዚህ ጊዜ መልካም ነገር ሁሉ ጠላት ሰይጣን በቁራ ተመስሎ መጥቶ 2 አይኖቻቸውን አንቁራ ጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ 2 ሳምንት በጸሎት ቆዩ። ከ2 ሳምንት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በአይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸው በኋላ አባታችንን ከሰማይ ፍጹም ኃይል ይሰጣልና ጠላቶችን ትበቀል ዘንድ ወደ ዝቋላ ሂድ ብለዋቸው አረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎችን አገኙ። አባታችንንም እነዛ ሽማግሌዎች በእግዚአብሔር ዙፋን ተማጽነናል፣ 3ታችንንም በጀርባ አዝለህ አንድ ምዕራፍ ሸኘን አሏቸው። አባታችንም ሽማግሌዎቹን በየተራ አዝለው የመጀመሪያው ምዕራፍ አደረሷቸው። ከዚህም በኋላ እነዛን ሽማግሌዎች አባቶች ሆይ ከየት ነው የመጣችሁት አሏቸው። 3ቱም ሰዎች ተነስተው ቆሙና ለአባታችን በአንድነት በሶስትነት ተገለጡላቸው። አንድ ሲሆኑ 3 ሲሆኑ አንድ ሆኑ። ስሉስ ቅዱስ ለአብርሃም በመምሪያ አድባር ስር በአንድነት በሶስትነት እንደተገለጡለት ሁሉ አሁንም ለአባታችን ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጡላቸው። የእግዚአብሔርንም ክብር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ አባታችንን ቀሰቀሳቸውና ወደ ዝቋላ ወረድ 100 ዓመት ሙሉ አጥንትህንና ስጋህን እየነደፉ የተዋጉህን አጋንንት ታጠፋቸው ዘንድ እነሆ እኔ እንደወሰድኩ ባለማወቃቸው በትዕቢት ላይ ናቸውና በባህር ውስጥ አለ ይሉሃል። 7ቱ ሊቃነ መላእክት ይረዱሃል፣ መባረክትም በፊት በኋላ ይከተሉሃል አላቸው። ያን ጊዜም አባታችን በመብረቅ ላይ ሆነው እነዛ አጋንንት ወዳሉበት ወረዱ። አጋንንቱንም ደመናት ከበቧቸው፣ መላእክትም በሳት ሰይፍ መተሯቸው፣ በመብረቅ አጨዷቸው፣ አመድ ሆኖ በነፋስ በተኗቸው። የኒያም አጋንንት ቁጥራቸው 70,000 ከ1,000 ነበር። 7ቱ ሊቃነ መላእክትም ወደ ሰማይ አረጉ። አባታችንም አንበሶችና ነብሮች ድብና ዘንዶ ወዳለበት ምድረ ከብድ ተመለሱ። አባታችን አቡነ ገብረ መንፈስ ቅዱስም ወደ ምድረ ከብድ ከተመለሱ በኋላ
መንፈስ ቅዱስ የጠራቸው 3 ቅዱሳን ሁሉም በየአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚህም ቅዱሳን የዋልድባው አቡነ ሳሙኤል፣ የአዘሎ አቡነ አንበስና ከላይ ላይ ግብጽ ተነስተው የመጡት አቡነ ብንያም ናቸው። ነገር ግን አባታችን እነዚህን ቅዱሳን ስለተሰወሯቸው ቅዱሳኑ እስከ 7 ቀን ድረስ በምህላ ሰነበቱ። የአባታችን የሚያስፈሩ አንበሶች ወጥተው የቅዱሳኑን አንበሶችን ገድለው ደማቸውን አፍስሰው ስጋቸውን በሉ። 3ቱም ቅዱሳን በዚህ ፈጽመው ደንግጠው ሳለ አባታችን ገብረ መንፈስ ቅዱስ 60 ነብሮችንና 60 አንበሶችን አስከትለው ተገለጡላቸውና ሰላም ለእናንተ ይሁን፣ የእግዚአብሔር ቅዱሳኑ አትፍሩ አሏቸው። ቅዱሳኑም አባታችን ሆይ ጸሎቶ ቅድስት እንደሆነች ባወቅን ጊዜ በእግዚአብሔር ፈቃድ እንባረክ ዘንድ ወደ እርሶ መጣን። ነገር ግን ባላገኘነዎት ጊዜ እስከ 7 ቀን አለቀስ። የእርሶም አንበሶች መጥተው አንበሶቻችንን በሉብን አሏቸው። አባታችንም አንበሶቻቸውን እስከ ለተሞቴ ድረስ በግሬ ከረገጥኩት ምድር በቀር እግዚአብሔር ያላዘዘላችሁን ለምን በላችሁ? አሁንም የበላችሁትን ትፉ አሏቸው። እነዛም አንበሶች አፋቸውን ከፈቱና የበሉትን የአንበሶቹን ስጋቸውንና አጥንታቸውን ከደማቸው ጋር ተፉ። በሆዳቸውም የቀረ የለም። አባታችንም ወዲያው ወደ ምስራቅ ዙረው እግዚአብሔርን ካመሰገኑ በኋላ አቤቱ አልዓዛርን ያስነሳው አንተ ነህና አሁንም እነዚህን አናብስት ከሞት አስነሳቸው፣ ለባሮችም የድካማቸው ማረፊያ የሆንላቸው ዘንድ የሰጣቸውን አትከልክላቸው እያሉ ጸለዩ። አቡነ ገብረ መንፈስ ቅዱስ እንዲህ ብለው ጸሎታቸውን ከጨረሱ በኋላ የአንበሶችን ስጋቸውን በመስቀል ምልክት ባርከው በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ አሏቸው። አንበሶቹም እንዳይን ጥቅሻ ፈጥነው ተነሱና እንደ ቀድሞ ሆኑ። ለአባታችንም እጅ ነስተውና ሰግደው የእግራቸውን ትቢያ ላሱ። አባታችንም ወደ ጌቶቻቸው መለሷቸው። እነዚህም 3 ቅዱሳን በአባታችን ላይ አድሮ ድንቅ ነገርን የሚሰራ እግዚአብሔርን አመሰግኑ። የዋልድባው አቡነ ሳሙኤልም አባታችንን አባት ሆይ በዚህች ቀን ድንቅ ሥራን አየን። አርአያህ የእግዚአብሔርን መልአክ አርአያ ይመስላል። ቅድስና ፍጹም ነው። የጸሎት ኃይል ሙታንን ያስነሳል። የተበሉ አንበሶችን ከአንበሶች ወደ ወጣ አሏቸው። ዳግመኛም አባታችን ስለ ቅዱሳኑ ምግብ ወደ እግዚአብሔር በጸለዩ ጊዜ መልአኩ ቅዱስ ፋኑኤል ከእግዚአብሔር ዘንድ ተልኮ በእጁ 3 ህብስትና 3 ጽዋ ይዞ መጣ። አባታችንም 3ቱን ቅዱሳን እግዚአብሔር የሰጣችሁን ይህን ህብስትና ጽዋ ብሉ ጠጡ አሏቸው። ቅዱሳኑም ሥራቸውን እያደነቁ በልተው ጠጥተው ጠገቡ። በማግስቱም አባታችን ቅዱሳኑን በሰላም ሂዱ ብለው መርቀው ሸኟቸውና የእግዚአብሔርን ሥራ እያደነቁ ወደ የበዓታቸው ተመልሰው ሄዱ። ከዚህም በኋላ ለአባታችን ጌታችን ተገልጦ ብዙ ምስጢራትን ከነገራቸው በኋላ ወደ አረማውያን አገር ሄደው እንዲያስተምሩና የሚደርስባቸውን መከራም ደግሞ ነገራቸው። አባታችንም ክርስቶስን ፈጽሞ ወደማያውቁት አረብ አገራት ሄዱ። የአረብ ንጉሥ ብዙ ሰራዊትን አስከትሎ ብዙ ጣዖታትን አሳቅፎ ሲጓዝ አገኙት። በጣዖታቱ ውስጥ አድረው የነበሩ አጋንንትም አባታችንን ባዩ ጊዜ ወጥተው ሸሹ። ጣዖታቱም ከምድር ላይ ወድቀው ተሰባበሩ። የአረቡም ንጉሥ አንተ ጸጉር ልብሱ ምንድነው? ሰው ነህን? አላቸው። አባታችንም አዎን የሰው ነኝ፣ ያውም የጌታዬ የኢየሱስ ክርስቶስ ባሪያ አሉት። ንጉሡም መልሶ በዚያ አይሁድ በሰቀሉት ታምናለህን? አላቸው። አባታችንም አዎን እኔ በእርሱ አምናለሁ፣ አላፍርም። ስለኔ የተሰቀለውን በሰው ፊት አምነዋለሁ። ስለኔ ብቻ አይደለም ንጉሥ ሆይ ስለ አንተና ከአንተ ጋር ስላሉትም ነው እንጂ በእርሱ እመኑ የዘላለም ሕይወትን ታገኙ ዘንድ አላችሁ አሉት። ንጉሡም ይህንን በሰማ ጊዜ በጣም ተቆጥቶ ሰራዊቱን ሁሉ ጠርቶ በቶሎ እሳት እንዲያነዱ አዘዛቸው። የእቶን እሳቱንም ካነደዱ በኋላ በሉ ይህንን የኢየሱስ ክርስቶስ ባሪያ ነኝ የሚለውን ጸጉር ለባሹን አንስታችሁ ከእሳቱ ውስጥ ጨምሩት አላቸው። አባታችንም ንጉሡና መኳንንቱ ሰራዊቱ ሁሉ ያዩአቸው ከእቶኑ እሳት ውስጥ ገቡ። ነገር ግን እሳቱ እንደ ወንዝ ውሃ ሆነ። የንጉሡም ሰራዊት ይህንን ከተመለከቱ በኋላ ገሚሶቹ በዚህ ሰው አምላክ አምነናል አሉ። ንጉሡም 77 ታዛዦቹን በማዘዝ አምነናል ያሉትን ሰዎች ራሶቻቸውን በሰይፍ አስቆረጣቸው።
ቁጥራቸውም 40 ሺህ ነበር። ንጉሡም ሰይፉን መዞ የአባታችንን ራስ ሊቆርጥ ተወርውሮ ወደ አባታችን ሲሄድ ወዲያው ጽኑ የመብረቅ ነጎድጓድ ንጹሕ ውስጥ ሆነ። ጌታችን ኢየሱስ ክርስቶስም ወደ አባታችን ዘንድ መጣ። መብረቁም በአንድ ጊዜ ንጉሡንና ሰራዊቶቹን ሁሉ አጠፋቸው። የሞቱም ሰዎች ቁጥራቸው 400 ሺህ ሆነ። አንድስ እንኳን ሳይቀር ሁሉም አለቁ። አባታችንም በመብረቅ የሞቱትን ሰዎች ባዩ ጊዜ ውስጣቸው በሐዘን አለቀሰ። ነፍሶቻቸውን የጽልመት መላእክት ወደ ገሃነመ እሳት ሲያወርዷቸው ተመልክተዋልና። በዚህም ጊዜ አባታችንን ጌታችንን እነዚህን ሰዎች ማርልኝ አሉት። ዳግመኛም ሰው ስህተተኛ ነው፣ አንተ ግን መሐሪ ይቅር ባይ ነህና በእኔ ምክንያት በእነዚህ ሰዎች አትፍረድባቸው እያሉ በለመኑት ጊዜ ጌታችን ተሰወራቸውና ወደ ሰማይ አረገ። አባታችንም ወዲያው አጠገባቸው ካለው ገደል እግራቸውን በገመድ አስረው ቁልቁል ተዘቅዝቀው ተሰቀሉ። ሰይጣንም መጥቶ ያችን ገመድ በቆረጣት ጊዜ አባታችን በገደል ቁልቁል ተመዘግዝገው እየወረዱ ሊወድቁ ሳለ መልአኩ ቅዱስ ሚካኤል እንዳይን ጥቅሻ መጥቶ አባታችንን አቅፎ ያዛቸውና በእግርህ ላቁምህ ወይስ በራስህ ላቁምህ ትወዳለህ አላቸው። አባታችን ገብረ መንፈስ ቅዱስም መልአኩን ተወኝ በራሴ ልቁም አሉትና መልአኩም በዛው ትቷቸው አረገ። አባታችንም በጥርሳቸው ድንጋይ ነክሰው እስከ 30 ዓመት ተዘቅዝቀው ሲጸልዩ ኖሩ። ናላቸውና እንጀታቸውም ሁሉ ፈሶ እንደ እንጨትም ቅርፊት ሆኑ። ከ30 ዓመታትም በኋላ ጌታችን 7ቱን ሊቃነ መላእክትና እናቱን ቅድስት ድንግል ማርያምን አስከትሎ ወደ አባታችን መጣና 3 ጊዜ ገብረ መንፈስ ቅዱስ ብሎ ጠርቶ እነዛን ከሃዲዎች ምሬልሃለሁ አላቸው። አባታችንም ነክሰውት የነበረውን ድንጋይ በጣሉት ጊዜ ጥርሶቻቸው አብረው ተነቅለው ወደቁ። ጌታችንም በክቡራን እጆቹ ቢዳስሳቸው ሰውነታቸው ታደሰችላቸው። አባታችንም ጌታችንን ምሬልሃለሁ ካልከኝና ከማርክልኝስ ነፍሳቸውን ከሥጋቸው ጋር አዋህድልኝ አሉት። ጌታችንም አባታችንን እንዳልክ እንደወደድክ ይሁንልህ፣ እኔ ሙታንን ልታስነሳ ሥልጣን የሰጠው አይደለምን? አሁንም ወደ ሞቱት ሰዎች ሂድና ማትብባቸው አላቸውና ወደ ሰማይ አረገ። ያን ጊዜም አባታችን ወደ ሞቱት ሰዎች ሄደው በላያቸው ከጸለዩ በኋላ እናንተ ሁላችሁ በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ ቢሏቸው ሙታኑም ወዲያው አፈፍ ብለው ተነስተው በአባታችን ፊት ቆሙ። አባታችንም ሃይማኖትን አስተምረው አጥምቀው ክርስቲያን አደረጓቸው። ከዚህም በኋላ አባታችን ከነርሱ ተለይተው በመብረቅ ተጭነው ወደ ምድረ ከብድ ተመለሱ። ዳግመኛም ከጊዜያት በኋላ አባታችን እነዛን ሰዎች ይጎበኟቸው ዘንድ ወደ አረብ አገር ሄዱ። እነዛ ከሞት አስነስተው ክርስቲያን ያደረጓቸው ሰዎችም ሃይማኖታቸውንና ጥምቀታቸውን አጽንተው ቤተክርስቲያን ሰርተው በጽድቅ ሕይወት እየኖሩ የእግዚአብሔር አገልጋዮች ሆነው አምላከ ገብረ መንፈስ ቅዱስ እያሉ ሲያመሰግኑ ተመለከቷቸው። ቅዱስ ዳዊት በመዝሙር 91 92 ከቁጥር 12 እስከ 14 ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል፣ በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ፣ ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ በማለት እንደተናገረ አባታችንም ይህንን አይተው ስለ ሰዎቹ መዳን ደስ ተሰኝተው ተመልሰው ወደ ምድረ ከብድ መጡ። ነገር ግን አባታችን ሄደው እንደጎበኟቸው ሰዎች አላወቁም ነበር። ጻድቁ አቡነ ገብረ መንፈስ ቅዱስ በአጠቃላይ 562 ዓመት በዚህች ምድር የኖሩ ሲሆን ከዕድሜያቸው ውስጥ 262 ዓመቱን በኢትዮጵያ አሳልፈዋል። በተስፋቸው ያመነውን በኪዳናቸው የተማጸነውን ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን በመቀበል በዕለተ እሑድ መጋቢት 5 ቀን አርፈው መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ መሰዋ ቀብረዋቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝቋላ ተራራ ባለው ባህር ውስጥ 100 ዓመት ተዘቅዝቀው ለኢትዮጵያ ሰዎች ምሕረትን የለመኑ አባታችን አቡነ ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበትን ጥቅምት 5 ቀን በታላቅ ድምቀት ታከብራለች። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም።
በማለት በማቴዎስ 10:40-42 የተናገረው እርሱ ራሱ ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን የቅዱስ አባታችንና በአጠቃላይ የቅዱሳንን በዓል በማክበር የምናገኘውን ዋጋ አስረግጦ ነግሮናልና ዛሬ ይህንን ታላቅ ምልጃና በረከት የምናስብበት ልዩ ቀን ነው። የአቡነ ገብረ መንፈስ ቅዱስ ሕይወት የእምነትን የትዕግስትንና ከሁሉ በላይ የመለኮታዊ ፍቅርን ጥልቀት የሚያሳይ ሕያው ምስክር ነው። በእሳቸው ገድል ውስጥ ሰው ከቁሳዊ ዓለም በላይ ከፍ ያለ መንፈሳዊ ሕይወት እንዳለው እግዚአብሔር ደግሞ ለወዳጆቹ ቅርብና የምህረት አምላክ መሆኑን እንመለከታለን። እግዚአብሔር ልባቸው ለተሰበረ ቅርብ ነው እንዲል ቅዱስ ዳዊት በመዝሙር 33 በቅንፍ 34 ከቁጥር 18። አባታችን የተገባላቸው ቃል ኪዳን ለትውልድ ሁሉ የሚተርፍ ተስፋን የሚሰጥና በእግዚአብሔር ቸርነት እንድንታመን የሚያደርግ የማይሻር ነው። አባታችን የአቡነ ገብረ መንፈስ ቅዱስ ታሪክ የኃጢአተኞችን የድህነት ተስፋ፣ የቅዱሳንን ታላቅ ምልጃ፣ የዱር አራዊትን ተገዥነትና የሙታንን ትንሣኤ አስገራሚና ታምራዊ ሁነቶችን ይዟል። እኒህ ታላቅ የኢትዮጵያ መንፈሳዊ አባት በእውነትም የመንፈስ ቅዱስ ሥራ መሆናቸውን በሕይወታቸው አረጋግጠዋል። ዛሬም በየአብያተ ክርስቲያናቱ በየገዳማቱና በእያንዳንዳችን ልብ ውስጥ ስማቸው በክብርና በፍቅር ዘወትር ይነሳል። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ጸሎት በእምነት ጉዟችን ውስጥ ብርሃን፣ ለደካማ ልባችን ብርታት ይሆነን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከት አይለየን። አገራችንን ኢትዮጵያን ይጠብቅልን። በጸሎታቸው ይማረን፣ በቃል ኪዳናቸው ይታደገን ለዘላለሙ አሜን።